ሰላም እንስቆያችሁ ውድ የዚህ ቻናል ቤተሰቦች፣ አሁን የደረሰን በርካታ መረጃዎች አሉ። እናንተ እስከ መጨረሻው እንድትከታተሉ እንጠይቃችኋለን። ዋና ዋናዎቹን በቅድሚያ እንንገራችሁ። የአዶናይና የጃኒ ጉዳይ አሁንም ውጥረቱ ተባብሷል። ምንድነው የተፈጠረው በሁለቱ መካከል? ስለሱ ሰፋ ያለ መረጃ ነግራችኋለሁ። ኦልሬዲ ያበቃ ይመስላል ፍቅር ግንኙነታቸው። ስለሰፋ ለመረጃ ላይ እንደዚሁም ደግሞ በዲያቆን ዳንኤል ክብረት ዙሪያ አንዳንድ መረጃዎች እየወጡ ነው የሚገኘው። ከኃላፊነት ተነስተዋል። ከየትኛው ኃላፊነት ነው የተነሱት? እናየው መረጃችን ነው። እንደዚሁም የአፍሪካ ህብረት የምርጫ ተወካዮችን እንደሚልክ ይፋ አድርጓል። የቀድሞው የኬንያ ፕሬዝዳንት ናቸው ወደዚህ የሚመጡት። ከዚህ ጋር በተገናኘ የአውሮፓ ህብረት ምን አለ? እንደዚሁም ይሄ መረጃችን ነው ነግራችኋል። እንደዚሁም ኢትዮ ቴሌኮም የአክሲዮን ክፍፍሉን በዚህ ዓመት እንደሚጀምር ለባለ አክሲዮኖች ማለት ነው የትርፍ ክፍል እንደሚሰጥ መረጃዎች ጠቅሰዋል። ስለሱም ሰፋ ያለ መረጃ አለ። እንደዚሁም እንግዲህ ዶናልድ ትራምፕ ወደ ስልጣን እንግዲህ ከያዙ በኋላ ማለት ነው አንድ እቅድ አስቀምጧል። 15 ሀገራትን እንደሚያጠቁ ማለት ነው። እንግዲህ ከነዛ ውስጥ ማን ናቸው ምን የተወሰኑት የምነግራችሁ መረጃችን ነው። እንደዚሁም በኢትዮጵያና በሱዳን ድንበር ላይ ከባድ ውጊያዎች አሉ። እንደዚሁም የሱዳን ጦር ኩምሩክ የምትባለውን በናይል ዙሪያ ያለች ከተማን ለመቆጣጠር በከፍተኛ እንቅስቃሴ ያደረገ ነው የሚገኘው። እነዚህና በርካታ ጉዳዮችን እናነሳለን። እንደዚሁም አትሌቷ አንድ ቤተክርስቲያን ሰርታ አስመርቃለች። የት ምንነግራችሁ መረጃ ነው። እዚህና በርካታ መረጃዎች ይዘናል። ሰብስክራይብ ያደረጋችሁ የመጀመሪያው መረጃችን የሚሆነው ያው በተለያዩ ሶሻል ሚዲያዎች ሲሰራጭ የነበረው የአዶናይና የጃኒ ጉዳይ ነው። እንግዲህ መለያየታቸውን ተረጋግጧል ማለት ነው። አዶናይ የጃኒ ፍቅር ግንኙነታቸውን ማክተሙን ይፋ አድርጓል። እንግዲህ ታዋቂ ማህበራዊ ሚዲያ ተጽዕኖ ፈጣሪ አዶናይ ነው በራሱ ቲክታክ አካውንቱ ላይ ነው ይህንን ይፋ ያደረገው። መለያየታቸውንም ጭምር ነው ያረጋገጠው። ነገር ግን በምን ምክንያት እንደተለያዩ ይፋ ባያደርግም ይሄ የግል ሚስጥሪ ነው። ነገር ግን መለያየታችንን ማሳወቅ እፈልጋለሁ ሲል ነው ይፋ ያደረገው። ብዙዎች ይህን ደረጃ ላይ መድረሳቸው ምክንያት ማወቅ ይፈልጋሉ። ነገር ግን ይሄ ግል ሚስጥሪ ነው ሲል ገልጿል። ህይወት ነው ያጋጥማል። እንግዲህ ምንም ማድረግ አይቻልም። እኛ ለበርካታ ወራት ወይም ዓመታት አብረን ነበር ነው፣ ግን በአጋጠመ በውስጣችን በተፈጠረ ችግር ተለያይተናል። ይህን ግልጽ ማድረግ አልፈልግም ሲል ነው እንግዲህ የገለጸው ማለት ነው። ቪዲዮዎቹን ከወጡ መጋብዛችሁ ነው የሚሆነው። አትሌት ትዕግስት አሰፋ አንድ ሙሉ ቤተክርስቲያን ህንፃ ሰርታ ጨርሳ ለቤተክርስቲያን አስረክባለች። እናም በትናንትናው ዕለት ምረቃ ተደርጎለታል ነው የተባለው። በዓለም አቀፍ በማራቶን ሯጭነት የምትታወቀው አትሌት ትዕግስት አሰፋ ይሄንን አድርጋለች ነው የተባለው። አትሌቷ በሱሉልታ አዲስ መቅደስ እንግዲህ ህንፃ ቤተክርስቲያን ማለት ነው አሰርታለች። ታዋቂዋ የኢትዮጵያ ማራቶን ሯጭ አትሌት ትዕግስት አሰፋ ናት ይሄንን ያደረገችው ማለት ነው። በሱሉልታ የቅዱስ ገብርኤል አዲስ ህንፃ መቅደስ እንግዲህ መገንባቱና ለእንግዲህ በትናንትናው ዕለት ምርቃት እንደተደረገለት ጭምር መረጃ ደርሷል። በዓለም ድንቅ የጊነስ ወርልድ መዝገብ ላይ አሻራዋ የተቀመጠላት ወጣቷ ኢትዮጵያ ሴት ትዕግስት አሰፋ ይህንን በማድረጓ ብዙዎች አድናቆት ይቸዋል ነው የሚገኘው። የደብረ ሳህል ቅዱስ ገብርኤል ህንፃ መቅደስ በትናንትናው ዕለት ምረቃ ተደርጎለታል። ጳጳሳት ተገኝተው እንደዚሁም እንግዲህ ተመርቋል ማለት ነው። እንኳን ደስ አለሽ፣ አንቺም እድሜና ጤና ይስጥልን መልእክታችን ነው። መልካም ቆይታ። መረጃችን የሚሆነው ዲያቆን ዳንኤል ክብረት ነው። ከዚህ ጋር በተገናኘ ከኃላፊነት ተነስተዋል ተብሎ በተለያየ ሶሻል ሚዲያ ሲሰራጭ የነበረ ዲያቆን ዳንኤል ክብረት ከስልጣን መነሳት በተመለከተ የደረሰኝ መረጃ ላካፍላችሁ። እንግዲህ እንደሚታወቀው ከስልጣን ተነስተዋል ተብሎ ሲሰራጭ የነበረው መረጃ ያው ከዋና ስልጣን ሳይሆን ከቦርድ ሰብሳቢነት ነው የለቀቀው ማለት ነው። እንደሚታወቀው ዲያቆን ዳንኤል የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳው ቅሬታ ምክንያት ከቦርድ ሰብሳቢነታቸው ተነስተዋል ነው የተባለው። እንግዲህ ይህ መረጃ ያወጣው መሰረት ሚዲያ ነው እና ከቦርድ ሰብሳቢነት ነው እንጂ የተነሱት ከሌላ ስልጣን ወይም ደግሞ ከማህበራዊ ጉዳዮች አማካሪ ሚኒስትር ማዕረግ እንዳላቸው ይታወቃል እና ከዛ እንዳልሆነ ነው መረጃዎች የደረሱ። ነገር ግን ከፋና ብሮድካስቲንግ ኮርፖሬሽን ከቦርድ ሰብሳቢነት መልቀቃቸው ወይም ደግሞ መነሳታቸውን ነው መረጃ የደረሰን ማለት ነው። እንግዲህ እንደሚታወቀው በምትካቸው ደግሞ የኮሚኒኬሽን ሚኒስትር ወይዘሮ እናትአለም መለሰ ተተክተዋል ነው የተባለው። ይህንን የስልጣን ሽግግር በተመለከተ ከፋና ብሮድካስቲንግ ኮርፖሬሽን ከሆነ እንደዚሁም ከመንግስት ባለስልጣናት ምንም አይነት የወጣ መረጃ እንደሌለ የደረሰን።
ሌላኛው የምንነግራችሁ መረጃ ከአፍሪካ ህብረት ጋር በተገናኘ ነው። ምርጫ እንደሚደረግ ይታወቃል ግንቦት 24። ከዚህ ጋር በተገናኘ ግን እንግዲህ በርካታ ተቋማት ይህንን ምርጫ ክትትል ያደርጋሉ ወይም ደግሞ ይታዘባሉ ማለት ነው። ከነዛ መካከል አንዱ የአፍሪካ ህብረት ነው። የአፍሪካ ህብረትም እንዳስታወቀው ከሆነ እንግዲህ ታዛቢዎችን መላኩን ይፋ አድርገዋል። ከ37 ሀገራት የተውጣጡ ከአፍሪካ ውስጥ ማለት ነው እና እነሱን መላኩን ይፋ አድርገዋል። በዋናነት ይህንን የሚመሩት ደግሞ የኬንያው የቀድሞ ፕሬዚዳንት ናቸው ኡሁሩ ኬንያታ እንደሚመሩት ጭምር ነው የተነገረው። ከዚህ ጋር በተገናኘ ግን የአውሮፓ ህብረት ይህንን ምርጫ እንደማይታዘብ መግለጹ ቀደም አድርጎ መግለጹ ይታወቃል። ከዚህ ጋር በተገናኘ ከምርጫ ጋር በተገናኘ ምርጫ ቦርድ በዚህ ምርጫ ላይ ወደ 7 ሚሊዮን ዶላርም እንደዚሁ እርዳታ እንዳገኘ እንደዚሁም ለሰራተኞች ወይም ደግሞ ለምርጫ ለአስመራጮች ማለት ነው ደሞዝ ቅሬታ እንደቀረበበትም በደቡብ አካባቢ በተለይ በደቡብ የሀገሪቱ ክፍል ከፍተኛ ቅሬታ መቅረቡና እሱንም እንግዲህ ቅሬታውን ተቀብዬ አስተካክላለሁ የሚል ምላሽ መስጠቱ ነው የተገለጸው። በቀጣይ የምንመለከተው ስለ ኢትዮ ቴሌኮም ነው። ኢትዮ ቴሌኮም እንግዲህ ወደ 45,000 የሚጠጉ አክሲዮኖችን የገዙ እንዳሉ ይታወቃል እና 10%ን መሸጡንም ማሳወቁ የሚታወቅ ነው። ከዚህ ጋር በተገናኘ የዚህ አክሲዮን የገዙትን ማለት ነው በዚህ ዓመት ትርፍ ክፍፍል እንደሚያደርግ ይፋ አድርጓል። ባለፈው መግለጫ መስጠቱን እኛም ገልጸንላችሁ ነበረ። ወደ 47,000 የሚጠጉ ናቸው እንግዲህ ለመግዛት እንትን ያሉት። ከነዛ መካከል ግን 45,000ዎቹ ናቸው በትክክለኛ ሁሉን እያሟሉት ማለት ነው። ዲጂታል መታወቂያ የተለያዩ የሚሟሉት ነገር አሟልተው ሙሉ ለሙሉ ባለ አክሲዮኖች። ከነዚህ መካከልም እንግዲህ እነዚህን ትርፍ ክፍል በዚህ ዓመት እንደሚያካፍል ጭምር ነው ይፋ ያደረገው። የ10% ነው የተሸጠው ማለት ነው። የውጭ ዜጎች መግዛት እንደማይችሉ ይታወቃል እና ለሀገር ውስጥ ላሉት የተሸጠው እና እነሱም በዚህ ዓመት ትርፍ ክፍል እንደሚያካፍል ኢትዮ ቴሌኮም አስታውቋል።